አንድ ዘማሪ በዚህ ዕለት ወይም በዚህ ቀን አገልግሎት አለ ተብሎ ሲነገረው በጣም ከሚጨነቅበትና ከሚያስበው ነገር ግራም ከሚጋባበት ነገር አንደኛው ምን ልዘምር የሚል ነው። ምክንያቱም እንትንን ባለፈው ሳምንት ዘምሬዋለሁ፣ በኢየሱስ ስም ምን ልዘምር። መዝሙርን መምረጥ በጣም የሚያስጨንቅ ነገር ነው። ምን መዝሙሮችን መዘመር እንዳለበት፣ እንዴት አድርጎ ደግሞ እነዛን መዝሙሮች ማግኘትና መምረጥ እንዳለበት፣ በምን አይነት መንገድ ቢመረጥ ነው ትክክለኛ የአመራረጥ መንገድ ወይም እንደ ትክክለኛ እግዚአብሔርን እንደሚያገለግል ሰው ምን አይነት መንገድን ቢከተል ነው መዝሙሮችን በትክክል መምረጥ የሚችለው የሚለውን ነገር በደንብ በማስተዋል መለየት ይኖርበታል። ከዚህ በፊት በሰራሁት ቪዲዮ ላይ ፈርስት፣ ሰከንድ፣ ፊፍዝ እና ሲክዝ የሆኑ መዝሙሮችን እንዴት አድርገን መለየት እንችላለን፣ በተለይ ወርሺፕ ሊድ ለምናረግ ሰዎች የመዝሙሮችን ቅኝት መለየት በጣም በጣም አስፈላጊ እና ለአዳዲስ ዘማሪዎች ደግሞ ራስ ምታት የሆነ ነገር ነው። ዘማሪዎችም ለሙዚቀኞች ሄደው ኢዝሊ የመዝሙራቸውን ቅኝት ፈርስት ነው፣ ሰከንድ ነው፣ ፊፍዝ ነው፣ ሲክዝ ነው እያሉ ሲለዩ በጣም ግራ የሚያጋባ እንዴት አድርገው እንደሚረዱት በጣም ውስብስብ ያለ የሚመስል በጣም ከባድ ነገር ነው። እንግዲህ ከዚህ በፊት በሰራሁት ቪዲዮ ይሄ ነገር እንደተመለሰላችሁ ቀላልም እንደሆነ እንደተረዳችሁ ታስባለሁ። ያላያችሁት ሰዎች ካላችሁ ተመልሳችሁ ያንን ቪዲዮ ብትመለከቱ በደንብ የሚጠቅማችሁ ይሆናል። በዛሬ ቪዲዮ ግን የማነሳላችሁ ሐሳብ ቅኝቶችን የመለየት ሳይሆን አንድ ወርሺፕ ሊድ ሊያደርግ ወይም በዝማሬ አምልኮ ለመምራት ሊቆም ያለ አንድ ዘማሪ እንዴት አድርጎ ነው መዝሙሮችን መምረጥ ያለበት የሚለውን ሐሳብ እንድናነሳ ነው። መዝሙሮችን መምረጥ በጣም ቀላሉና በጣም ተራው ጉዳይ ተደርጎ እንደሚታሰብ አውቃለሁ። ምክንያቱም አዳዲስ ዘማሪዎች ወርሺፕ ሊድ ከሚያደርጉ ከተለያዩ የዘማሪዎች ቪዲዮዎች ላይ መዝሙሮችን ጽፈው ተዘጋጅተው ሊድ ሊያደርጉ እንደሚችሉ ስለሚያስቡ በጣም ቀላል መንገድ እንደሆነ ያስባሉ። አዳዲስ ያልሆኑ ዘማሪዎች ደግሞ ከዚህ በፊት ዘምረው አገልግለው የሚያውቁ ደግሞ ብዙ ሊስት ያደረጓቸው በስልኮቻቸው በኖት ፓዳቸው ላይ የጻፏቸው ብዙ መዝሙሮች ስላሏቸው ከነዚያ መዝሙሮች ውስጥ የፈለጉትን መዝሙር ፒክ አድርገው መዘመር እንደሚችሉ ስለሚያውቁ በጣም መዝሙርን ለማገልገል ከመቆማችን በፊት መዝሙሮችን መምረጥ በጣም ተራና በጣም ቀላል ነገር ተደርጎ እንደሚታሰብ አውቃለሁ። ነገር ግን ከባድና ትልቅ ኃላፊነትም ያለበት ጉዳይ እንደሆነ ዛሬ ላስረግጥላችሁ እወዳለሁ። ሰላም፣ እንዴት ቆያችሁ? ዘማሪ ሄኖክ እባላለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ይህ ቻናል በዝማሬ አገልግሎት ላይ መንፈሳዊና ቴክኒካዊ ፓርቶችን እያነሳን የምንወያይበት መንፈሳዊ ቻናል ስለሆነ አዲስ ከሆናችሁ ይህንን ቻናል ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ። ቤተሰብ የሚሆናችሁ ሰዎች ስለመጣችሁ በድጋሚ ስላየኋችሁ ደስ ብሎኛል። አብራችን ቆዩ። የምንዘምራቸውን መዝሙሮች መምረጥ ባለን የመዝሙሮች ስብስብ ብዛት ላይ ወይም ደግሞ በሰማናቸው የተለያዩ የወርሺፕ ቪዲዮዎች ላይ መሰረት በማድረግ የሚመረጥ የምርጫ አይነት መሆን የለበትም። እሱ ትክክለኛው የምርጫ መንገድ አይደለም። ምክንያቱም ከዚህም በፊት በተለያዩ ቪዲዮዎች ላይ ለማንሳት እንደሞከርኩት መዝሙር የሚቀርበው ለእግዚአብሔር ነው። መዝሙር የሚገባው ለእግዚአብሔር ነው። ስለዚህ የሚዘመርለት አምላክ ካለ ደግሞ ያ የሚዘመርለት አምላክ ምን እንደሚዘመርለት መምረጥ ያለበት ራሱ ነው የሚል አቋምና እምነት አለኝ። ስለዚህ በተቻለን መጠን ጊዜ ወስደን እግዚአብሔር በውስጣችን ላይ መዝሙርን እንዲያፈስ በውስጣችን መዝሙር እንዲያስቀምጥ እድል በመስጠት እግዚአብሔር የሚሰጠንን መዝሙር መጠባበቅ አለብን ብዬ አስባለሁ። ይሄ ትክክለኛው መንገድ ነው። ምክንያቱም በዕለቱ ሊመለክ ሊዘመርለት የተገባው ትልቁ እግዚአብሔር እርሱ ራሱ ከሆነ እንግዲህ ያ የሚዘመርለት መዝሙር ምን እንደሆነ መምረጥ ያለበትም ራሱ ነው። ምክንያቱም ከዚህ በፊት አንስቼውም አውቃለሁ፣ እግዚአብሔር ያልመረጠው ወይም የእግዚአብሔር ፍላጎት የሌለበት ነገር እግዚአብሔርን ማስደሰት እግዚአብሔርን ማርካት የሚችል ነገር አይደለም። ምክንያቱም የእግዚአብሔር ልኩ ራሱ እግዚአብሔር ስለሆነ ነው። ስለዚህ እግዚአብሔር ሊረካ የሚችለው በራሱ ምርጫ ላይ ወይም ራሱ በፈለገው መንገድ ይሁንልኝ፣ ይደረግልኝ፣ ይህንን አድርጉልኝ፣ ይህንን ዘምሩልኝ ያለው ነገር ነው እግዚአብሔርን ሳትስፋይ ሊያደርገው ሊያረካው የሚችለው ትክክለኛውን መንገድ እርሱ ስለሆነ። ስለዚህ እግዚአብሔርን መጠየቅ ኤንድ ደግሞ ከእግዚአብሔር ጋር በምናሳልፋቸው ጊዜያቶች ውስጥ እግዚአብሔር በልባችን ላይ የሚያፈሳቸውን መዝሙሮች እነሱን እንግዲህ በማጥናትና በሚገባ በመዘጋጀት በእግዚአብሔር ፊት ያንን አምልኮ ይዞ መቅረብ ያንን ዝማሬ ይዞ መቅረብ በጣም ተገቢ መንገድ ነው ብዬ አስባለሁ። ስለዚህ መዝሙሮችን የምንመርጥበት መንገድ
ይሄ ሊሆን ይገባል ብዬ አስባለሁ። ጊዜ በመስጠት እግዚአብሔር እውነተኛ የሆነውን የዕለቱን መዝሙር በውስጣችን እንዲያፈስ በማድረግ ከዛ በኋላ ያንን እግዚአብሔር በውስጣችን ያስቀመጠውን መዝሙር በሚገባ ጽፈን በሚገባ ተዘጋጅተን በሚገባ አጥንተን ጊዜ ወስደን ከዛ በኋላ ቀጥሎ እንግዲህ የሰራሁት ቪዲዮ እዚህ ጋር ይመጣል ማለት ነው። ፈርስት ነው፣ ሰከንድ ነው፣ ፊፍዝ ነው፣ ዋልዝ ነው፣ ሬጌ ነው፣ ዲስኮ ነው የሚሉትን ነገሮች መለየት ከዛ በኋላ የሚመጣ ነገር ነው ማለት ነው። አስቀድመን ግን እግዚአብሔር በዕለቱ ሊዘምርለት የፈለገውን መዝሙር እንዲመርጥ እድል በመስጠት ልባችንን ከፍተን እግዚአብሔርን ልንሰማው ልናዳምጠው ይገባል። ከዛ በኋላ ያንን የተቀበልነውን መዝሙር ደግሞ በሚገባ ጊዜ ወስደን ማጥናት ይኖርብናል። ብዙ መዝሙሮችን ስለመቀጣጠል ልንጨነቅ አይገባም። በውስጣችን የፈሰሱትን ወይም እግዚአብሔር በውስጣችን ያስቀመጠው ያንን መዝሙር በሚገባ በመጽሐፍ ከነቁጥሮቹ ሰፋ ያለ ጊዜ በመውሰድ ብናጠናቸው በጣም ሙሉ የሆነን አምልኮ ልናመልክ እንችላለን። ህዝቡም ደግሞ በነፃነትና በማስተዋል በአንድ መዝሙር ላይ ነፃ የሆነን የአምልኮን መንገድ በመከተል አብሮ ሊዘምር ይችላል ማለት ነው። ስለዚህ እኔ እንግዲህ እንደ ዘማሪም ልንከተል ይገባል ብዬ የማስበው የመዝሙር ምርጫ መንገድ ይሄኛው መንገድ ነው። እንግዲህ በዚህ መንገድ መዝሙሮችን ከመረጥን መዝሙሮችንም ካዘጋጀን በኋላ እንግዲህ ያንን የተቀበልነውን በውስጣችን ያለውን ያንን መዝሙር በሚገባ ጽፈን ካጠና ነው በኋላ በቤታችን ማለት ነው በደንብ ከተዘጋጀ ነው መዝሙሮችንም በደንብ ኦሪጂናል ሶንጎቹን በደንብ ጊዜ ሰጥተን በደንብ ደጋግመን ልናዳምጣቸው ይገባል ማለት ነው። እንዴት አድርጎ ነው ዘማሪው እየዘመረ ያለው? እንዴት አድርጎ ነው ዜማዎቹን እንዴት ነው የሚያደርገው? ቃላቶቹን እንዴት ነው የሚሉትን ነገሮች ብናውቀው እንኳን በጣም ደጋግመን ልናዳምጠው ይገባል። ስለዚህ ከኦሪጂናል ከሆነ ከመዝሙሩ ባለቤት በደንብ ዜማዎቹን የምታጠባበቁን ሁሉንም ነገር በደንብ ብሪጁን ሊሆን ይችላል እንዴት አድርጎ ከቁጥር ወደ አዝማች እንደሚገባ ከብሪጅ ከሙዚቃው ወደ ዜማው እንዴት አድርጎ እንደሚገባ እነዚህ ነገሮች ሁሉ በደንብ በሚገባ ካዳመጥን እና በሚገባ አብረን ካጠናን በኋላ እንዲሁም በቤተክርስቲያን ደግሞ በመሄድ ከሙዚቀኛ ጋር አብረን ልናጠና ይገባል። ሌላኛው ብናዳብረው በጣም መልካም ነው ብዬ የማስበው ነገር ምንድነው? የምንዘምረውን ዝማሬ ከተወሰኑ ቀናት በፊት ከለየንና ካወቀን በኋላ ለሚጫወትልን ሙዚቀኛ መዝሙሩን ብንልክለት በጣም አሪፍ ነገር ነው ብዬ አስባለሁ። ብዙ ነገሮችንም ደግሞ እናቃላለን። ልናገለግል የተዘጋጀነውን ያንን መዝሙር በቴሌግራም ሊሆን ይችላል በሆነ መንገድ ለሚጫወትልን ሙዚቀኛ ስማ ውስጥ በደንብ አዳምጠው፣ ብሪጁን ስማው፣ ኮርዶችን በደንብ አዳምጣቸው ብለን ብንልክለት እሱም ጊዜ ወስዶ በደንብ ያዳምጣቸዋል። እንግዲህ ከኛ ጋር አብሮ ተግባብቶ በደንብ እሱም ፍሪ ሆኖ ለመጫወት መዝሙሩን በደንብ አዳምጦት ስለሚመጣ ለእኛም ይቀልልናል፣ እሱም ደግሞ ለመጫወት በጣም እየቀለለ ይመጣል። ይህም ደግሞ እንደ ቤተክርስቲያንም እንደ አገልግሎትም ይህንን መንገድ ብንከተለው በጣም አገልግሎታችንን ሲምፕል ያደርገዋል፣ በጣም ጥሩም ያደርገዋል። ስለዚህ አብረንም ከሙዚቀኛው ጋር የእውነት ተግባብተን ለማገልገል እና አብረን ለማምለክ በጣም የሚረዳን በጣም ቆንጆ ነገር ነው ብዬ አስባለሁ። ስለዚህ እኛ ደግሞ ተዘጋጅተን እንመጣለን። ከሙዚቀኛው ጋር ደግሞ ከማገልገላችን በፊት ጊዜ ወስደን እናጠናለን ማለት ነው። ይህንን ስናደርግ አገልግሎታችን ጥሩ የሆነ በአገልግሎታችን ፍሬያማ ብዙ ሰዎች የሚባረኩብን የሚጠቀሙብን ብዙ ሰዎችን በአገልግሎታችን ደስተኛ የሚሆኑበት መንገድ ነው ብዬ አምናለሁ። ይህንን መንገድ ብትከተሉት በጣም ይጠቅማቸዋል ብዬ ስላሰብኩ ነው ይህንን ሀሳብ ሼር ያደረግኳችሁ። አብራችሁን ስለቆያችሁ ይህንን ሀሳብ ስላዳመጣችሁ እጅግ አድርጌ አመሰግናችኋለሁ። ማንኛውም ሀሳብና አስተያየት ካላችሁ በኮሜንት መስጫው ላይ እንድታስቀምጡልኝ በትህትና ጠይቃችኋለሁ። ይህንን ቻናል እዚህ ድረስ መጥታችሁ ሰብስክራይብ ያደረጋችሁ ሰዎች ካላችሁ ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ። ኔክስት ታይም በሌላ ቪዲዮ የምንገናኝ ይሆናል። ቴንክ ዩ ሶ ማች። ተባረኩ።